ከሞት ዳንከው ያላለቀ ስራ በእኔ ስላለ አሜን አሜን። መሞት የሌለበት ለምንድን ነው ካላችሁ የኔ አንድ ነገር ነገራችሁ ያላለቀ ስራ አለ ወይ የሚቀጥል ስራ አለ። አረ በደም አሜን በሉ እስኪ። ይኸው ጠላት አንተን መግደል ያልቻለው ለምንድን ነው? ጠላታችን መግደል ያልቻለው ለምንድን ነው? ከፊት ለፊታችሁ ያላለቀው ስራ አለ። እግዚአብሔር በእናንተ ላይ ፕሮግራም አለው። እግዚአብሔር በአንቺ ላይ ፕሮግራም አለው። አረ በደም አሜን በሉ እስኪ። ዛሬ ልንገራችሁ ከእናንተ ፊት ለፊት ትልቅ አጀንዳ ትልቅ ፕሮግራም እግዚአብሔር አለው። ስለዚህ ጠላት ስለሞረተብሽ አትሞችም። አሜን አሜን። ያላለቀ የእግዚአብሔር አጀንዳ አለ። ያላለቀ የእግዚአብሔር ፕሮግራም አለ። ለዚህ ምን ይላል ጳውሎስ? እግዚአብሔር አጠገቤ ቆሞ ጌታ አጠገቤ ቆሞ አበረተኛል፣ ደግሞ አድኖኛል አለ። ይሄ ብቻ አይደለም ወደፊትም ያድነኛል አለ። ዛሬ ነገራችሁ በኢየሱስ ስም እግዚአብሔር እያዳናችሁ ይቀጥላል፣ እያስመለጠሽ ይቀጥላል። አሜን ሃሌሉያ። አንድ ነገር ልንገራችሁ፣ ስለተሟረተብኝ አትሞትም። ጠላት ስላወጀብህ አትሞትም። ነገር ባዶ ስለሆነ አትሞትም። የአንድ ነገር ልንገራችሁ፣ ነገ ላይ ተስፋ ስለሌለ አትሞትም። አሜን አሜን አሜን። ገና የእግዚአብሔር ስራ በእናንተ ያለ ያላለቀ ፕሮግራም አለ። አሜን ሃሌሉያ። ያላለቀ የእግዚአብሔር አጀንዳ በእናንተ ላይ አለ። ኢየሱስ ክርስቶስ ጌታ ነው። ጳውሎስ እንዳለ እንዲህ ይኸው ከአንበሳ አፍ ዳንኩኝ አለ። ከአንበሳ አፍ ዳንኩ ነው ቃሉ ልንገራችሁ። ከድመት አፍ ዳንኩ አላለ ጳውሎስ። ከአንበሳ አፍ ዳንኩ